ስለሰጡን ተቀበልነው እንጂ ሊቀ መዘምራን የሚለውን በቅኔ ማህሌት ሙያ ራሱን የቻለ ስያሜ ነው። ከሆነ ሌሎችም ወንድሞቼ ቢቀበሉት ሊቀ መዘምራን የተባሉት ሁሉ ሊቀ ዘማሪያን ቢባሉ ይሻላል። እኔም እንግዲህ በኩሩ ቅዱስ ያሬድ ነው። እኛም እንደ አቅማችን ይሁን እሱን እንተወው፣ ወደ ልቡናችን ይመልሰን እግዚአብሔር። ቤተ ክርስቲያን ካዘጋጀችላችሁ በላይ የቤተ ክርስቲያን መስራች የሆነው መድኃኒታችን ኢየሱስ ክርስቶስ ለሁላችንም በየአቅማችን በየደረጃችን የሚያስፈልገንን ያውቃልንና እንደ ቸርነቱ ያድርግልን። ጉባኤ ይካሄዳል፣ ትምህርትም ይሰጣል፣ መዝሙርም ይዘመራል። ወገኖቼ በምንሰማው ትምህርት በምናደምጠው መዝሙር ሕይወታችን ካልተለወጠ የምንሰማው ቃል ፈራጅ ሆኖ ከሕይወት ውጪ እንዳንሆን እሰጋለሁና እግዚአብሔር አምላክ ስጋታችንን ያስወግድልን። ከዚህም ሌላ የምነግራችሁ ምናልባት ለመዝሙር ነው የቆምኩት። ቢሆንም ግን እከሌ ነው የሚዘምረው ዘማሪው ብላችሁ፣ እከሌ ነው የሚያስተምረው የዛሬው መምህር ብላችሁ ብቻ ተስፋ አታድርጉ ባካችሁ። እግዚአብሔር ሆይ በመምህሩ ላይ አድረህ ለኔ የምታስተምረኝ ምንድነው? በመዝሙሩስ አድምጬ ሕይወት ማገኘው እንዴት ነው ብላችሁ ጠብቁ። ከሰው ብቻ የጠበቀ ዝሩ ሆኖ እንዳይቀር እግዚአብሔር ለሁላችንም እዝነ ልቡናችንን ይክፈትልን። አቤቱ አምላክ ሆይ እንለምንሃለን እንድትገኝልን በመካከላችን ይኸው ተገኝተናል። ሁለት ሶስት ሆነን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለአብና ለወልድ ለመንፈስ ቅዱስም ምስጋና ከማቅረብ ከቶ አንወሰንም፣ ከቶ አንወሰንም። ዛሬም ወደ ፊትም ደግሞም ለዘላለም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ከዚህ ከማራኪው ካሸናፊው ዓለም የጠራ ይድናል፣
የፈጣሪውን